በስልክ ብቻ ኦንላይን ገንዘብ ማግኘት ይቻላል? ሰላም ውድ የቻናሌ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ብዙ ሰዎች የሚጠይቁት በስልክ ብቻ ኦንላይን ገንዘብ ማግኘት ይቻላል የሚለውን ጥያቄና መልሱን እንመልሳለን። መልሱም አዎ ነው የሚሆነው። ነገር ግን ብዙ ሰዎች እንደሚያስቡት በአንድ ቀን ወይም በአንድ ሳምንት ሀብታም የሚያደርግ መንገድ አይደለም። ኦንላይን ገቢ ለማግኘት መማር ብዙ መማርና ትዕግስት ደግሞ ዋናው ትዕግስት ነው። እዛ ነገር ላይ በብዛት እንትን ማለት ያለብን ትዕግስታችንን ነው የሚወስነው። እና ቀጣይነት የሆነ ጀምረን የምናቆመው ነገር ከሆነ ያ የኦንላይን ስራ ለእንትኑም አይሆንም ማለት ነው። ቀጣይነት ያስፈልገዋል። ትኩረታችንን ሰብስበን ወደ ቀጣይ በቃ ኔቨር ጊቭ አፕ የሚባለው ነገር አለ። በቃ መስራት ብቻ ማለት ነው። ቀጣይነት ያስፈልገዋል መሞከር ምንም እንትን አለማለት ማለት ነው ያስፈልጋል ማለት ነው። እና በመጀመሪያ ስናየው ፍሪላንሲንግን ብናይ ፍሪላንሲንግ ማለት ችሎታህን ለደንበኛ በኦንላይን መሸጥ ነው። የአንድ ችሎታ አለሽ እሱን ወደ ገንዘብ መቀየር ማለት ነው። እንደ ትርጉም ማለት ትራንስሌት ምናምን መተርጎም ማለት ነው። ግራፊክ ዲዛይን የተለያዩ ዲዛይኖችን እንትን ማለት ቪዲዮ ኤዲቲንግ ቪዲዮዎችን ማቀናበር ወይም ጽሁፍ መጻፍ ሃንድ ራይቲንግ ማለት ነው። እና ኤአይ አጠቃቀም ያሉ ስራዎች መስራት ትችያለሽ ማለት ነው። በሁለተኛነት ለማየት የሞከርነው ደግሞ ኤአይ መሳሪያዎችን ነው። ኤአይ መሳሪያዎችን በመጠቀም ጽሁፎችን ምስሎችን ፕረዘንቴሽኖችን ወይም ቪዲዮዎችን መፍጠርና ለሌሎች አገልግሎት መስጠት ትችያለሽ ማለት ነው። በሶስተኛነት ስናየው ደግሞ ዩቲዩብ እና ቲክቶክ ጠቃሚ ኮንተንት በመስራት ተከታዮችን ማፍራት ትችላለህ። ከዚያ በኋላ በማስታወቂያ ማለትም ፕሮሞሽን ለተለያዩ እንትኖች ፕሮሞሽን በመስራት እና ሌሎች አገልግሎቶችን በመስጠት መስራት ይቻላል ማለት ነው። ከዚያም በኋላ በማስታወቂያ ከስፖንሰርሺፕ እና ከሌሎች የገቢ ምንጮች ገንዘብ ማግኘት ይቻላል። በአራተኛው ደግሞ አፍሊኬንት ማርኬቲንግ የሌሎች ምርት ወይም አገልግሎት በልዩ ሊንክ ስታስተዋውቅና ሰዎች በዛ ሊንክ ገብተው ግዢ ሲፈጽሙ ኮሚሽን ታገኛለህ። ያ ለምሳሌ በቴሌግራም ሊሆን ይችላል በፌስቡክ በተለያዩ እንትኖች ያ የሆነ የሚሸጥ እቃ ካለ የዛን ሊንክ በቴሌግራም ላይ በፌስቡክ ላይ በኢንስታግራምም ካለ በኢንስታግራም ላይ ቅድም እንዳልኩት ቲክቶክም እዛ ላይ ማስተዋወቅ ከዛ ያንን ሰዎች ያንን እቃ ወደውት በዛ እቃ እንትን ብለው ያንን ሊንክ ያንተን ሊንክ ተጭነው ሲገቡ በዛ ሊንክ እንትን ወደ አንተ ኮሚሽን ይታሰብልሃል ማለት ነው። የኮሚሽን ስራ እንደማለት ነው። እና ምን ማጠቃለያ አለው? በኦንላይን በአንድ ቀን ሀብታም ሁን ወይም ምንም ሳትለፋ ሳትሰራ ብዙ ገንዘብ አግኝ የሚሉ ማስታወቂያዎች ከመመዝገብ በፊት ድርጅቱን በመመርመርና ክፍያ የሚጠይቅ ከሆነ በጥንቃቄ መወሰን አስፈላጊ ነው። በመጨረሻም ኦንላይን ገንዘብ ማግኘት ይቻላል ግን ጊዜ ጥረት ትምህርት ያስፈልጋል። በየቀኑ አዲስ ነገር ተማር ተለማመድ እና አትቸኩል ቀስ በቀስ ውጤት ታያለህ። ይህ ቪዲዮ ከወደዳችሁት ላይክ ለጓደኞቻችሁም ሼር እና ተጨማሪ ኦንላይን ኤአይ እና የገቢ ምንጮች ለማግኘት ቻናሉን ሰብስክራይብ ያድርጉ። እናመሰግናለን።